እኛ ሀገር አንድ የምንከተለውን ሮል ሞዴል አድርገን የተያዘ ሰው አይሳሳትም ብሎ ይታሰባል። የእሱንም ሙሉ ሀሳብ የመቀበልና የአንድ ሰው ብቻ እንትን የሆነ ይመስለኛል። ከዛን ያ ሰው ተሳስቶ ሌላ ሰው መልስ ሲሰጥበትና አይ ይሄ ነገር ልክ አይደለም ብሎ ሌላ ሰው እንትን ሲል በጭፍን ስለሚከተል አብዛኛው ማህበረሰብ ያንን ሰው መንካት የሆነ ትልቅ ወይ ፈጣሪን እንደመንካት ወይ ፈጣሪን እንትን ይሄ የፈጣሪን መጽሐፍ አድርጎ ያወረደው ነብይ አድርገው የመያዝ እንትን አለ። በጣም ከአቅም በላይ የመስቀል ሰዎችን ሮል ሞዴል አድርገው የያዟቸውን ሰዎች እንደዛ የማድረግ አለ እና ይሄ ነገር ጥሩ አይደለም። ሰው ነው ይሳሳታል። ከዛን ከስህተቱ ደግሞ የሆነ ሰው ደግሞ ከዛ አስተሳሰብ ውጭ ደግሞ ሊናገር ትንሽ ትንሽ ቢይቱ ከዛ አስተሳሰብ ውጭ ሊናገር ይችላል ወይ ሊተች ይችላል። አንዳንዴ እኔም አሁን ሮል ሞዴል የማደርጋቸው ሰዎች ሊኖሩ ይችላሉ። ግን ሮል ሞዴል አደረኩትና ከዛ በኋላ ሙሉውን ነገር እቀበላለሁ ማለት አይደለም። አንዳንድ እንትን የማይሆኑ ነገሮችን አይ ይሄ ጥሩ ይሄማ እንዴት ይሆናል ብዬ ሙሉ ነገር አለመቀበል። አንድ ሰውን በጣም የምንወደውና የምናከብረው ሰው ሙሉውን ነገር አንቀበልም፣ ይሳሳታል። ምክንያቱም እኛ ጭንቅላት አለና ለኛ እንትን ያላለውን ነገር ሁሉንም ነገር እንዴት እንቀበላለን? አይምሮ ያለን እንድናስብ ምናምን የተፈጠርን ሰዎች ነን። ስለዚህ ማሰብ እስከቻልን ድረስ ሙሉን ነገር መቀበል እኔ እንጃ ከባድ ይመስለኛል ብቻ